ይህ የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘንዶው በመጀመሪያ በመጽሐፍ ቅዱስ ውስጥ ተጠቅሶ የምናገኘው በኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ ነው። በዚህ ጥቅስ ላይ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ተብሎም ተገልጿል። እባብና ዘንዶው የሚሉት ቃላት የአንድ አመፀኛ ፍጥረት ስም ናቸው። ሰላም ጤና ይስጥልን ውድ አድማጮቻችን። ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ ዕለታዊ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ሀተታችን መታሰቢያነቱ ለጥር 6 2012 ዓመተ ምህረት በተደረገ የግድያ ሙከራ በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ መልካሙ ገብረ መድንና እህታችን ቃል ኪዳን ወለተ ሰንበት በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኩ። ወደ ዝርዝር ዜናው አልፋለሁ። ይህንንም ባለራዊ ዮሐንስ የቀደመውን እባብ ዘንዶውን እርሱም ዲያብሎስና ሰይጣን ብሎም ባስቀመጠው አገላለጹም እናውቀዋለን። ራዕየ ዮሐንስ ምዕራፍ 20 ቁጥር 2። በዚህ ጥቅስ የግብር ስሙ ከነማንነቱ ተገልጾም ይገኛል። ዘንዶው አዳምን ከገነት ያስወጣም የኖህን ዘመን ሰዎች በንፍሯ እንዲጠፉ ያደረገ የሰዶምና የገሞራን ሰዎች ከሰማይ በወረደ እሳት እስኪበሉ ድረስ አመፅን ያስተማረ የፈርዖንን ልብ ያደነደነ አይሁድን መክሮ በይሁዳ ልብ ገብቶ ጌታን ያሰቀለ ቁጥር የሌላቸውን ቅዱሳንን ደም ያፈሰሰ የምድር ፍጥረታትን ያስለቀሰም በሰማይ ጦርነትን ከፍቶ መላእክትን ያተራመሰና የከፋፈለ የመሰሉትን ይዞም የወደቀም ክፉ ፍጥረት ነው። ዘንዶው በዚህ ሁሉም እሱን ተከትሎ በነጎደበት ዘመን ደግሞ አንድ ተዋጊ ጠላት ተነስቶበት መሳሪያውን እየቃየረ ስልቱን እየለዋወጠም አለኝ የሚለውን ልምዱን ሁሉ እየተጠቀመም ጦርነቱን እያጦፈው ይገኛል። ውጊያውም ከዚህ ዘመን ብቸኛ ባህታዊ ከአዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ከአምስቱ ገዳማት መስራች ከርዕሰ ባህታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ጋር ነው። ነገሬን ለማሳጠር የዚህ ጽሑፍ ዓላማ ዓለም በአባ ዮሐንስ ተስፋ ማርያም ላይ ሰይጣን የከፈተውን ጦርነት ስልትና ዘዴ በትንሹም ቢሆን እንዳስረዳም ለማመልከት ስለሆነም የቀደመው እባብ ዘንዶው ከተፈጠረበት ጊዜ አንስቶ እስከዚህ ዘመን ድረስ ሲጠቀምባቸው የኖሩትና አሁን ደግሞ በአባ ዮሐንስ ተስፋ ማርያም ላይ እየቃየረ እየተጠቀመባቸው ያሉ ስልቶች ምን ምን ናቸው ወደሚለው ላምራም። አንደኛ፣ ሙሉ ኃይሉን ተጠቅሞ መዋጋት። ዘንዶው ይህን ዘዴ የሚጠቀመው ልቡ ሲታበይና አሸንፋለሁ ብሎ ሲያስብ ነው። በዚህ ዘዴው ከተዋጋባቸው ጊዜዎች አንዱ ከመላእክት ጋር በሰማይ የከፈተው ጦርነት ነበር። ዓላማውም የክብር ባለቤት የእግዚአብሔርን የገዥነትን ስልጣን መቀማትና አምላክ መሆን ነበር። በዚህ ውጊያ ተሸንፎ ከነተከታዮቹ ወደ አየር፣ ወደ ምድርና ወደ እንጦሮጦስ ወድቋል። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክት ጋር ተዋጋም፣ አልቻላቸውም። ከዚያም ወዲያም በሰማይ ስፍራ አልተገኘላቸውም።
ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶም እርሱም የቀደመው እባብ ተጣለም፣ ወደ ምድር ተጣለም፣ መላእክቱም ከእርሱ ጋር ተጣሉ። ራዕየ ዮሐንስ ምዕራፍ 12 ቁጥር 9 ተብሎ የተጻፈው ስለዚህ ጦርነት ነው። ዘንዶው ይህን ዘዴውን በአባ ዮሐንስ ተስፋ ማርያም ላይ በተደጋጋሚ በመጠቀም እየተዋጋ ነው። ይህን የዘንዶውን ስልት ተጠቅመው አባ ዮሐንስን ከሚያሳድዱት መካከል መልካም ስራን የማይወዱ የተሰራን ማፍረስ የሚወዱ የዲያብሎስ የግብር ልጆች ሰይጣንና መሰሎቹ ናቸው። አባ ዮሐንስን የማጥፋትና ወንቅሸትን የማፈራረስ ጭካኔን የተሞላ ዘመቻ ብርሃኑን ጨለማ ነው በማለት በቅናት ወንቅሸትን አኬልዳማ ማድረግ ጉዞ ጥር 6 2012 ዓመተ ምህረት እነዚህ ሁሉ የዲያብሎስ የግብር ልጆች ተባብረው በአባ ዮሐንስ ተስፋ ማርያምና በመለኮሳቱ ላይ ያደረጉት የግድያ ሙከራ ጥር 6 2012 ዓመተ ምህረት ዘንዶው ሙሉ ኃይሉን ተጠቅሞ ከሚገልባቸው የውጊያ ስልቶች የሚጠቀሱ ናቸው። ሁለተኛ፣ ተለሳልሶ መድፈር። ይህ ደግሞ የቀደመው እባብና ዘንዶው ሲፈራ በኃይል ብዋጋም ላላሸንፍ እችላለሁ ብሎ ሲያስብና ወይም ከላይ እንደጠቀስነው በሙሉ ኃይሉ ተዋግቶ ሲወድቅ የሚጠቀምበት ውጤታማ ነው የሚለው ዘዴው ነው። የሰው ልጆች ማሳሳትና ማሳደድ ሲጀምር የተጠቀመው በዚህ ዘዴው ነበር። በጊዜው አዳምና ሔዋንን ይፈራቸው ስለነበር የገነት ንግሥት ሆይ በሚል ሽንገላው አባትና እናታችን ወደ ምድረ ፋይድ እንዲወድቁ አድርጓቸዋል። በየጊዜው በዝረራ በተሸነፈ ቁጥር በአባ ዮሐንስና በወንቅሸት ላይ ይህንን ተለሳሶ የመድፈር ስልት ይጠቀማል። አባ ዮሐንስን ለመግደልና ለማሳሰር ሞክረው ሲከሽፍባቸው አስታርቁን በማለት ብዙ ጊዜ እንዲህ እያደረገ ሽማግሌዎችን አድክሟል። ይሁን እንጂ እነርሱ ምንጊዜም እርቅ የላቸውም። ዛሬም እንኳን ያንን ሁሉ ግፍ በወንቅሸት መለኮሳትና በመስራቹ ላይ አድርሰው ሲከሽፍባቸው ሌላ ሴራ እስኪያዘጋጁ ድረስ እንደምንሰማው አባ ዮሐንስን እንወዳቸዋለን በማለት ሲያታልሉ ይታያሉ። ይኸውም ከአባታቸው ከዲያብሎስ የወረሱት የዘንዶው ተለሳልሶ የመድፈር ባህሪ ነው። ሶስተኛ፣ ሁለት አይነት ዘዴ ተጠቅሞ በሕዝቡ ዘንድ ለማስጠላት መሞከር። በእርግጥ በየዘመናቱ የተነሱ የእግዚአብሔር ሰዎችና ዛሬም ደግሞ እግዚአብሔር ለሕዝቡ አባት አድርጎ ያዘጋጃቸው አባት አባ ዮሐንስን የሚጠሉበት ምክንያት የለም። ነገር ግን የዘንዶው ዕድል ፈንታ የሆኑ እንክርዳዶች የእግዚአብሔርን ሰዎች ሕዝቡ እንዲጠላቸው ለማድረግ ዘወትር ይደክማሉ። ይህንንም የሚያደርጉበት በሁለት ዘዴ ነው። የመጀመሪያው ዘዴ ጥርሳቸውን እያፋጩ ዓይናቸውን እያፈጠጡ በረከሳፋቸው መሳደብ ነው። እነዚህም ኢየሱስ ክርስቶስን በሚሰራው ታምራት ቀንተው ሕዝቡ ሲከተለው ተበሳጭተው ክብር ይግባውና ጋኔል አለበት የአሳች እያሉ የማቴዎስ ወንጌል ምዕራፍ 11 ቁጥር 18 27 እስከ 63 እያሉ የሰደቡ ስለሆኑ እሱ የመረጣቸውን ቢሳደቡም አይደንቀንም። እነሆ አምላኩ አባ ዮሐንስን እየሰደቡ ሕዝቡን ከወንቅሸት ለማራቅ ሲደክሙና ያለን አይሳካም እንጂም። ውድ ክቡራን አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች፣ እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ቃል ኪዳን ወለተ ሰንበት ታቀርብልናለች። በድጋሜም አብራችሁን ቆዩ። ሁለተኛው ዘዴ ደግሞ
ደግሞ በልብ ጥላቻን ይዞ በአፍ መካሪ መስሎ ህዝቡን ግራ የማጋባት ዘዴ ነው። እናከብራቸዋለን ምናምን እያሉ ሊጠቀሙበት ሞክረው ነበር። ግን ምዕመኑ መርዛማነታቸውን ቀድሞ ስለነቃባቸው በግልጽ ወጥቶ እስከ ቤታቸው ድረስ እውነቱን ነግሯቸዋል። ከእነርሱ ሌላ ይህችን ዘዴ እየተጠቀመባት ያለው ብሎ ራሱን የሚጠራው አጭበርባሪ የሰው ስጋ እያላመጠ ስጋ ለበስ ሰይጣን ነው። ይህ ሰው በመሰረቱ ወንቅሸትን አጥብቆ የሚጠላ ሰው ነው። ነገር ግን የማናውቅበት መስሎት በማያውቀው የሃይማኖት ጉዳይ ገብቶ ፍቅር ገደብ አለው፣ በጣም አብዝታችሁ አትውደዷቸው እያለ ይዘባርቅብናል። በመሰረቱ ፍቅር ገደብ የለውም። የፍቅር ገደቡ እስከ ሞት ድረስ መሆኑን መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም በማለት ነግሮናል። ስለዚህ የመንፈሳዊ ፍቅር መጨረሻው እስከ ሞት ድረስ ስለሆነ የኛና የአባ ዮሐንስ ተስፋ ማርያምም እንደዚህ ሆነው። ስለዚህ ሃይማኖታችን ማጥበቅ አለብን። እግዚአብሔር ይገስጽህ። ይሁዳ ቁጥር 9 እውር ፈሪሳዊ ማቴዎስ ምዕራፍ 23 ቁጥር 26 የዲያብሎስ ልጅ የሐዋርያት ሥራ ምዕራፍ 13 ቁጥር 10 በማለት ጥቅሱን እናስቀምጥላቸዋለን። ከዚህም ከፍ ሲል ከሱ በላይ ለአባ ዮሐንስና ለወንቅሸት ተቆርቋሪ የለም የሚባልላቸው በሚዲያው ወንቅሸት ሲሉ የምናያቸው በውስጥ ግን ከገዳሙ ጠላቶች ጋር የሚሰሩ እንዲሁም በገዳሙ ስም እንነግዳለን ብለው የሚንቀሳቀሱ ብዙ ዴማሶች መኖራቸውን መዘንጋት አያስፈልግም። ስለሆነም የቀደመው እባብ ዘንዶ ዲያብሎስ በኃይልም በመለሳለስም ወዳጅ በመምሰልም ያለ አቅሙ መካሪ አስታራቂ በመምሰልም በሁሉም ልምዱ በወንቅሸት ላይ እቅዱን ለመፈጸም መንቀሳቀሱን ልብ ብለን በንቃት መመልከትና መጠንቀቅ ያስፈልገናል። በሰይጣን እንዳንታለል የእርሱን ሐሳብ አንስተውም። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ማንም እንዳያስታችሁ ተጠንቀቁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 4 ነገሩ እንዲህ ነው። አባታችን ርዕሰ ባህታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ጥር 7 አጋዕዝተ ዓለም ሥላሴን በየዓመቱ ባህር ዳር ቅድስት ሥላሴ ቤተክርስቲያን አጠገብ በሰፊው እንደሚዘክሩ እየታወቀ ነው። ይህም እንጀራውና ጠላው በወንቅሸት ገዳም ተዘጋጅቶ ጥር 6 ማታ ባህር ዳር ሄደው የቀረውን ስራ እየሰሩ ያድራሉ። ይህን ያወቀ ሰይጣን በግብር ልጆቹ ላይ አድሮ በ2011 ዓመተ ምህረት ታኅሳስ 22 በአባታችን በአባ ዮሐንስ ተስፋ ማርያም ላይ ባደረገው የግድያ ሙከራ ያልተሳካለት ሲሆን በአመቱ በ2012 ዓመተ ምህረት ጥር 6 ቀን ጠብቆ እንደገና ከባድ የግድያ ሙከራን አዘጋጀ። አባታችን በአገልግሎት ላይ ወንቅሸት ውለው ወደ ባታቸው ሲሄዱ መነኮሳቱ ዛሬ ካልሄድን ካላዘጋጀን ነገ አይደርስም አሏቸው። አባታችን ግን ምንም ደስ አላላቸውም። አይመሽቷል፣ እንዲያው ዛሬ ይቅር ነገ ጠዋት እንሄድ አሉ። አባታችን ከዛን መነኮሳቱ ደግሞ ዛሬ ካልሄድን አይደርስም ለነገ ብለው ግድ ሲሏቸው እሺ ብለው ደስ ሳይላቸው ተነስተው ሄዱ። ከዛን ያ በስልጣኑ የተመካው የዲያብሎስ የግብር ልጅ እሱ ከክልል እስከ ዞን ድረስ ኔትወርክ አዘግቶ ማለትም አባታችን ጥር 6 ቀን ቅድስት ሥላሴን እንደሚዘክሩ ያውቃል። ሁሉም ያውቃሉ። ጠላቶች ማለትም የዲያብሎስ የግብር ልጆች ተመካክረው በጣም የሚከብድ የቅናት መንፈስ ነውና የክልሉን ኔትወርክ እስከ ማዘጋት ደረሱ። እንዲሁም ወንበዴዎችን ሰብስበው ጭንብል አልብሰው በሌላ መኪና የፖሊስ አልባሳት በመጠቀም መሳሪያ አስታጥቀው ወንበዴዎችን ሰብስበው ታርጋ በሌለው መኪና መንገድ ላይ ከአንበሳሜ ወጣ ብለው ግማሽ መንገድ መሳሪያቸውን አቀባብለው ተደበቁ። ሲሄዱ ሁሉንም እንዲመቷቸው። ከዛን አባታችን ደግሞ አንበሳሜ ሄደው አንበሳሜ ላይ ሲደርሱ የአባታችን መኪና ፊት ለፊት ነበረች። እስከ አንበሳሜ ድረስ ነው ይጫኑና ሌሎች ያሉበት ደግሞ ከኋላ ነበረች። አንበሳሜ ታርጋ በሌላት መኪና አውቀው አባታችን ከማንኛው መኪና እንዳሉ ለማየት እንደ መቅጨት ብለው አለፏቸው ማለት ነው። የት እንዳሉ አባታችንን አይተው ከዛን እነሱም መጀመሪያ መኪና ላይ ነው ያሉት። ቀጥታ
ሲመጡ ተኩሱና ግደሏቸው ተብለዋል። ቀጥታ መብራት በርቀት መኪናው ላይ ስላለው ጨለማው ስለጨለማም ስለሆነ ሲመጡ ኔትወርክ እንዲዘጋ ደውለው ከዛ ኔትወርክ አዘጉም። ከእነሱ ቦታ ሲደርሱ መጨረሻ ላይ ቁም ብለው ለመተኮስ ሞከሩ። መሳሪያዋ አልሰራም አለች። ተተኮሻ ልተኮስም መጨረሻ ላይ አብራ ያለችው እናታችን አንዱን ወንበዴ ገዳይ ወንቅሸት ከኤችአይቪ ኤድስ የዳነ ነው። ከዛን ስሙን ጠራችና እከሌ እረፈረተው ስትለው ታውቆብናል ብለው ሄዱ። ሰላማዊ ሰው መስለው እፍረታቸውን ተከናንበው ሄዱ። አቤት እከለው ላይ ነቀል በቅናት ተበሳጭተው እናጠፋለን ሲሉ እነሱ በቆፈሩት ጉድጓድ ይገባሉ። የበረሃው መናኝ ሰው አልሾማቸውም። የእውነት አባት ናቸው። በእውኑ ከእግዚአብሔር የሆነን ማጥፋት ይቻላል? አይቻልም። እግዚአብሔር ይመስገን። ያ ሁሉ አልፏል። ዛሬ ጥር 6 2018 ላይ እንገኛለን። አባታችን ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም የሁሉ ግፍና መከራ እየዘነበባቸው ኃይልና ጋሻቸው የሰማይና የምድር ፈጣሪ አምላክ ልዑል እግዚአብሔር ነውና በቅድስት ሀገር ኢትዮጵያና ከሀገር ውጭም እጹብ ድንቅ የሚያሰኝ አሁንም እጅን ባፍ የሚያስጭን ሺህ ቃላት ቢደረደር የማይገልጸው ስራን ሰርተዋል። አሁንም እየሰሩ በስራ ላይ ይገኛሉ። ስራ ምስክር ነው፣ ላልሰራ ይጭነቀው። ይህን ማለታችን ግን አባታችን ዛሬም ግፍና መከራቸው አላቆመም። ስለምን ቢባል ገዳምን ገድም፣ ቤተክርስቲያን እንስራ፣ ትምህርት ቤት እንስራ ስላሉ እንዲሁም በስብከተ ወንጌላቸው ሃይማኖት አንዲት ናት ያውም ተዋህዶ እመኑባት እንዳትሆኑ ባዶ ብለው የመጽሐፍ ቃሉን እግዚአብሔር ፍቅር ነውና በፍቅር በማስተማር ትውልዱን ማለትም በተለይ ወጣቱ ከጫት ከሲጋራ ከአልኮል መጠጥ ከጠንቋይና እናት አባትን ከማሳዘን ይልቅ ገዳም መሄድ ወደ ቅድስት ቤተክርስቲያን ሲገሰግሱ ሲሰሩ ከሰተታቸው ሲታረሙ በማየት ወዘተ የዚህ የመልካም ስራ ጠላቶች እነሆደ አምላኩ ወጥመዳቸው ዛሬም ይዘረጋሉ። ሆኖም አይሳካላቸውም። ባጠመዱት ይገባሉ። እየገቡም እያየን ነው። አወዳደቃቸው እየከፋም። ክብር ምስጋና ለእግዚአብሔር ይሁን። አባታችን እግዚአብሔር ይጠብቅልን። አሜን። ሰነፎች አለመስራታቸው ብቻ ሳይሆን አለማሰራታቸው ጥር 6 2012 ዓመተ ምህረት ሁሌም እንዘክርሻለን በልባችን ጽላት ተጽፈሽ ትኖሪያለሽ። ውድና ክቡራን አድማጮቻችን ትጋት አባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ መታሰቢያነቱ ለጥር 6 ቀን 2012 ዓመተ ምህረት በአባታችን በአባ ዮሐንስ ተስፋ ማርያም ላይ በተደረገው የግድያ ሙከራ ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ትውልድ ሆይ እናስተውል፣ እንንቃ። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።